ዛሬ መልእክት አለኝ ስለ ጉዞ አንድ ነገር ትንሽ ላወራ ፈልጌ ነው። ዛሬ ጉዞ ሲባል ጉዞን የምንገምተው በመራመድ የምናደርገው ነገር ነው። ጉዞን ግን እኔ በብዙ አንግል ከፋፍዬ አያለው። ይሄን ደግሞ የሐሳብ ጉዞ እንዳለ አምናለሁ። ያ የሐሳብ ጉዞ ወደ ኋላም አለ፣ ወደ ፊት አለ፣ ወደ ጎን አለ። በተለያየ አንግል የምናደርገው የሐሳብ ጉዞ አለ። ያ ማለት በእግር ከምናደርገው ወይም በተግባር ከምናደርገው ጉዞ ለየት ያደርገዋል ማለት ነው። የሐሳብህን ጉዞ፣ የልብህን ጉዞ፣ የአመለካከትህን ጉዞ ዛሬ ምን ላይ አተኮርክ? ግብህን ወዴት ለማድረግ አሰብክ? በእግር ስትጓዝ ወደፊት ልትሄድ ትችላለህ፣ ወደ ኋላ ልትመጣ ትችላለህ። ከዛ ደግሞ ወደ ጎንም በሁለቱም አቅጣጫ በቀኝና በግራ ልትራመድ ትችላለህ። የሐሳብ ጉዞህን ዛሬ ወዴት ወሰንክ? በየትኛውም ዕድሜ ክልል ላይ ሁን፣ የሐሳብ ጉዞህን ዛሬ ወዴት ወሰንክ? አንድ ነገር ልመክርህ እወዳለሁ። ጉዞህን ወደፊት አይተህ ጀምረህ ከሆነ፣ ጉዞህን ለአንድ መልካም ነገር ወስነህ ተነስተህ ከሆነ፣ ሐሳብህን ወደዛ መልካም ነገር ወደ እድገት መንቀሳቀስ ጀምረህ ከሆነ አንድ ነገር ልመክርህ እወዳለሁ። ጉዞህን ወደፊት ቀጥል። የእግዚአብሔር መንፈስ ወዳለበት ጉዞ፣ የእግዚአብሔር ክብር ወዳለበት ጉዞ አድርገህ ከሆነ ሐሳብህን ወደዛ ሰብሰብ አድርግ። ወደ ግራም ወደ ቀኝም አትይ፣ ወደ ኋላም አትመልከት። ወደፊት ቀጥል። ያወጣህ እግዚአብሔር፣ የጠራህ እግዚአብሔር እሱ አያሳፍርህም። አንድ ነገር ባስታውስ ደስ ይለኛል። ሩት ሐሳቧን ልቧን ወሰነች። የእግር እንቅስቃሴዋን ከማድረጓ በፊት በልቧ ጽኑ ሴት ነበረች። በሐሳቧ ጽኑ ሴት ነበረች። በሐሳቧ ውስጥ ጉዞ ጀምረ ነበር ወደ ክብር ለመሄድ። ሐሳቧ ላይ ውስጧ ላይ ክብር እንዳለ እንኳ ባትረዳ ጉዞዋን ግን ወደ ወሰነችበት ለመሄድ በጥንቃቄ ጀምረ ነበር። እግዚአብሔር ግን እሷን ወዴት መራት? ወደ መልካም፣ ወደ ከፍታ፣ ወደ ክብር፣ የመጨረሻ ደግሞ ኢየሱስ ክርስቶስ ወደ እኛ ወደ መጣበት ወደ ዘር ግንድ ወደዛ መራት ማለት ነው። ዛሬም በሐሳብ ጉዞን ወደ መልካም፣ ሐሳብን ወደ እግዚአብሔር፣ እግዚአብሔርን ወደ መምሰል አድርገህ ከሆነ ጉዞን ቀጥል። መጨረሻህን የሚያሳምርልህ የጠራክ፣ ያወጣክ፣ ያቆመክ አባት የሆነው እግዚአብሔር ነው። ጌታ ካንተ ጋር ነው። ቴንክ ዩ ሶ ማች